ምንድነው የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉም አዲስ ከሆናችሁ ቤተሰብ ሆኑ ስል በአክብሮት እጠይቃችኋለሁ። ዛሬ እንግዲህ የመጣሁበት ያው በጣም ማለት የተሰማኝና ያዘንኩበት ቪዲዮ ስላለ በሱ አንዳንድ ነገር ልል ነው የመጣሁት። በነገራችን ላይ እኛ እንሰማለን ወይም ምን እንላለን ሳይሆን በቃ ግን ስሜቴን ለመግለጽ ያህል እንጂ እንኳን እኛ ይቅርና ስንት ሞሮች እየተሰሙ እየተደመጡ አይደለም ማለት ነው። በተለይ ሀገራችን ኢትዮጵያ ላይ ባለችው ሁኔታ አሁን ኢትዮጵያ ምን ሊያረጓት ምን ሊሰሯት እንደሆነ ባላቅም ኢትዮጵያ እንግዲህ ያለችበት በጣም አጣብቂኝ ውስጥ ነው ያለችው ማለት ነው። ያልሆነ መሪ መጥቶ እንግዲህ ህዝቦቿ በተለያየ ጊዜ እየተገደሉ እየተፈናቀሉ ብዙ ነገሮችን እያየን ነው ማለት ነው። ስለዚህ የዚህ መፍትሄው ምን እንደሆነ እኔ አላቅም። በጣም ግራ ነው የሚያጋባው። ስንት አመት ሙሉ ኢትዮጵያ በጦርነት እየታነጠች ነው ያለችው። ማነው በቃ የሚላትስ ማነው የሚያስተዋት? ስለዚህ ያኔ በጣም ከባድ ነው። ሰው ሆኖም ሳለ እንግዲህ በጣም የገረመኝ ነገር ምንድነው እንግዲህ ደብረ ብርሃን ላይ እጅግ በርካታ ተፈናቃዮች እንዳሉ ሁላችንም የምናውቀው ነው ማለት ነው። እንግዲህ ይሄ ወይ የመንግስት ገንዘብ አይደል ወይ የሌባ ገንዘብ አይደል ወይ የምን ገንዘብ አይደለ። እንግዲህ ለእነዚህ ወገኖቻችን የተሰበሰበው ብር የስደተኞች ብር አብዛኛውን አረብ ሀገር እህቶችም ያሉበት ለወገኖቻችን ሽንት ቤት አጥበው ብዙ ነገር እንቅልፋቸውን አጥተው ያመጡትን ገንዘብ ሁሉ ተሰብስቦ ነው እንግዲህ ወደዛ እንትን ያለ የተላከ ወደ ወገኖቻችን። እሱ ብቻም ሳይሆን እንግዲህ ባለሀብቱ 15 ሚሊዮን የለገሰውና እዛ ባሻገርም ደግሞ ለወንድማችን ለህፃኑ ለታኩር እንግዲህ የገዛለት መኪናም ተያይዞ እንግዲህ በርካታ ብር አውጥቷል ማለት ነው። በጣም የሚያስደምምና እንደዚህ አይነት ሰዎችን ያብዛልን የሚል ድርጊት ነው የሰራው። እውነት ለመናገር እንግዲህ ባለሀብቱ እና እንግዲህ ሆኖም ሳለ ያው በሁሉም ነገር በነገራችን ላይ አማራን ይፈሩታል። ለዛ ነው ባይ ዘ ዌይ ዘረኛ እንደማትሉኝ ተስፋ አድርጋለሁ። ምንም እንዳትሉ የሰው ልጅ ወዶ አይደለም በነገራችን ላይ ዘረኛ የሚሆነው ማለት ነው። ከአቅም በላይ ሲሆን የምናወራው ምን ሆኖንም አናውቅም። ስለዚህ ያው አማራን ስለሚፈሩት አማራን በየቦታው እዛ ባሻገር ደግሞ ማሰቃየት መግደል ስለሚፈልጉ እንግዲህ ባለሀብቱ ምንም ነገር አለ ያላለውን ብር ብሩ ገቢ እንዳይሆን ሲደረግ ማርያምን በጣም ያሳዝናል። በጣም ነው እየተሰማኝ። ያስባችሁታል? እንዴት ሰው በራብ ይጨክናል? እግዚአብሔር አምላክ የእነዚህ የራብተኞች አምላክ እነሱን ይፍረድባቸው። ፍርዱ እንደው የምር እኔ እንደው አንዳንድ እግዚአብሔር የለም እላለሁ። ማርያምን ለሀገር የሚውሉት ስንት ጥሩዎች ስንት ጀግናዎች ናቸው እያጣን ያለን። ግን እንደዚህ ክፉዎች መጥፎችን እነሱ ካልጋ ላይ ተቀምጠው የእነሱ ልጅ አሜሪካ ሀገር ተቀምጦ በጦርነት የሚያሰቃዩት የደሃው ልጅ ነው። የእነሱ የሀብታም ልጅ እኮ መጥቶ አይዋጋም። በነገራችን ላይ ይሄን ታውቃላችሁ? የሀብታም ልጅ ጦርነት አይ ኧረ ስራም አላጣ። እሷን በርገሩን ይብላ ወይስ አልጋው ላይ ተኝቶ የፌስቡክ እንትን ይበል? ለምን አባቱ ግን በደሃ ልጅ እየቀለዱ በደሃ ልጅ እንደፈለጋቸው እየሆኑ የምር በጣም ነው የሚያሳዝነው። በጣም በጣም በሁሉ ነገር የደሃ ልጅ ነው እየተጋፈጠ ያለው። እና በራብ ላይ እንግዲህ የሚቀልዱት መሪዎች በራብ ላይ የሚጫወቱት መሪዎች እንግዲህ ይሄንን ገንዘብ አሁንም ቢሆን ገቢ እንዳይሆን ያደረጉት ያው ምክንያቱም እነሱ ሆን ብለው ነው ህዝብ እንዲያልቅ ይፈልጋሉ። ጥያቄ ለምንም ነገር እንጂ ይሄ ሰውዬ ወይ ፖለቲካ አላለ ወይ ምን አላለ። እዚህ ጋር ፋኖን መደገፍ ሌላ ነው፣ የተራበን መደገፍ ሌላ ነው። እሱ ለምንም ነገር አላለም። ግን ያው በጣም ስለፈሩ ነው። ባይዘው እንግዲህ በአንድ ጊዜ 15 ሚሊየን አንዳንዴ እኮ ግን እግዚአብሔርን ይግርም ይለኛል። የእግዚአብሔር ስራ ግን አስባችሁታል? እኔ ማለት በስመ አብ ወልድ እንግዲህ ይሄ ሰውዬ አፈናቅለውት ነው የሄደው። ሰው ሀገር ነው ያለው። ሀገሩ ላይ እየሰራ አይደለም። ዘይት ቤቱን እንግዲህ እንደዘጉበት ልሳናቸው ይዘጋና የምናቅነን ማለት ነው። ግን አማራ በሁሉም ነገር ጀግና ምሁር የተማረ ማህበረሰብ ስለሆነ አሁንም ቢሆን ከስደት ሆኖ ራሱ ለወገኖቼ አለውኝ ብሎ እንግዲህ እኔ ያለ ራሱ መስጠት ማድረግ ለኛ በጣም ኩራት ነው። ማርያምን ኩራት በቃ አለኝታ። አማራ እንደዚህ አይነት ልጅ አላት። አማራ እንደዚህ አይነት ኩሩ ልጅ አላት። ስለዚህ እና ይሄንን በጣም ነው የተሰማኝ። እውነት ለመናገር ስሰማ በስመ አብ ወልድ እንደዛ ህዝቡን አሰብስበው እንቅልፍ አጥቶ 5 ሰዓት 4 ሰዓት ከተኛ ተቀምጦ ከሰበሰቡ በኋላ ብር አንቀበልም ገለመሌ ገለመሌ። በጣም ነው የሚያሳዝነው እውነት ለመናገር። እና በጣም በብዙ ነገር ተንጠርጥረዋል ማለት ነው። በጣም እንደዚህ አሟቸዋል በእውነቱ ከሆነ
እና እንግዲህ ይሄ ያለው ነገር ይሄ ነው። በነገራችን ግን ምን እያረኩኝ ነው? ይሄ ነገር እኮ አንድ የፈረደበት አልጋ አለ። እሱ ላይ ሆኜ በቃ እንትን እላለሁ። በነገራችን ላይ ይሄ ራያ ቀሚስ በጣም ያምራል። ስማ በጣም ነው የሚያምረው። እውነት ለመናገር መግዛት የምትፈልጉ እንግዲህ አስቀምጥላችኋለሁ። ስልኩ ለነገሩ አታዩትም ማለት ነው እንጂ ብታዩት በጣም ያምራል። ባይዘው ወይ ማለት ነው የራያ ቀሚስ ነው። ይሄ ቀሚስ በጣም ያምራል። ሰው ጋር ነው የገዛሁት ማለት ነው። ሳውዲ ነው የገዛሁት። ወይኔ እንዴት እንደሚያምር ማኛ ነው። ዋው ይሄን አሁን የቱኝ ነው የምለብሰው ትላላችሁ። እና እውነት ለመናገር በጣም ተሰምቶኛል። ብቻ ምንም ከምን ራሱ ብዬድ በኋላ አላቅም ቤተሰቦቼ። ለማንኛውም ግን ፈጣሪን እንጃ ሀገራችን ምን ሊያረጓት እንደሆነ እኔ አንዳንዴ በጣም ነው ግራ የሚያጋባኝ እውነት ለመናገር። እነዚህ ሲወሎች ምድረ ሲወል እግዚአብሔር አምላክ ይሄን ሰይጣን ሰውዬ ካላበረደልን ምንም ነገር የምናውም በቃ እንትን የምንለው ነገር የለምና ለዛ ነው። በተረፈ ግን ቤተሰቦቼ ይሄን ያህል ከወሩ ይበቃኛል። ፈጣሪ ሰላማችሁን ያብዛላችሁ እናንተ እና ቤተሰብ እንግዲህ ይሄን ያህል ካወራሁኝ ይበቃኛል። ለማንኛውም ሰላማችሁ ብዝት ትርፍርፍ ይበልልኝ። እናመሰግናለን ስለ ሁሉም ነገር። እግዚአብሔር አምላክ ይህን ክፉ ቀን አምጥቶ አጥፍቶ ሌላ ደግሞ ጥሩ ቀን ያምጣልን ነው የምለው። በተረፈ ግን ሰላማችሁ ብዝት ትርፍርፍ ይበልልኝ። እናመሰግናለን።